ትበቃኛላችሁ እኮ ኮምፕሊንግ እያደረጋችሁ እንዴ ኧረ በቃኝ አንቺ ኧረ በቃኝ እናንተ ቤተሰብ አቤት 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 ሪሊ ስፓርታከስ ፊልም ምችላለሁ እኮ እንዳስቁብኝ በሞቴ አቤት 5 አበባ ባንዴ አቤት 5 አበባ 200 አበባ ነው ባንዴ የሰጠሽኝ አቤት 5 አበባ አይኑ ውስጥ ጣት አለ ጣት ውስጥ አይን አለ እጁስ ግላብ አለ ግላብ ውስጥ እጅ አለ ሴቶች ሁሉ ለባሌ እግር ይከፍታሉ እጅ በጣም ነው የሚመቸው ይላሉ እኔስ ተቃጥዬ አርፌ ገብኛለሁ ሻንጣዬን ይዤ ለመውጣት ወስኛለሁ ወይኔ ተቃጠልኩኝ አዋላጅ ማግባት እንዴት መጣጣት ነው እንዴት አዋላጅ ነው ይልቁን ይራስ ብላ አንዷ እቤት ድረስ መጣለች የአንድ ወር እርጉዝ ነች ጣት ይመቸኛል ጣት ውስጥ እርጉዝ አለ እርጉዝ ውስጥ ጣት አለ ብላ ቤት ውስጥ ተኝታለች ለቅቄላቸው ወጥቻለሁ ቤቱ የነሱ ነው ከዚህ በኋላ እኔስ አያገባኝም ተቃጥያለሁ ባሌ አዋላጅ ነው ሴቶች ይመቻቸዋል የሱ እጅ ይበላቸዋል እጁን በጣም ይወዳሉ አንደኛ ነው ይላሉ እኔስ ተቃጠልኩኝ አልፈልገውም ከዚህ በኋላ በቃ ትቸዋለሁ በቃ ልመታው ነው ሄጃለሁ በቃ ሄጃለሁ ተጉዣለሁ የሱ ጣት እጁ ስር ጣት ውስጥ ጣት እግር ውስጥ ጣት ውስጥ ነው የሱ እጅ በቃኛል ቻው ተሰናብቻለሁ ተቃጠልኩኝ ባለጌ ብታውቂ የሱ ጣት ማለት አይን በይው ጣቱ ላይ አይን አለ አይን ውስጥ ጣት አለ አዋላጆች እንደዛ ነው የሚያደርጉት እኔ ነው ወይ የምትጠይቀኝ ምን ላርግ አስጨነቁኝ እኮ ለማንኛውም ይሄ የግም ድግስ የሆነ ቀላችሁን ባቀልዱ መልካም ነው በየገጠሩ አለ አይደል በአዋላጅ በማጣት ምክንያት እናቶች እየሞቱ ያሉት በአዋላጅ ትቀልጃለሽ እንዴ እኔ አሁን ሆስፒታል የተወለድኩት አረሳተም ነርሷ ዘግዝቃ በቀመጫህን በጥፊ መታለች ብላኝ ይሁን እስካሁን ድረስ ቅብጠቱ አልቀነሰልኝ ለማንኛውም እንደዚህ አይነት ቀልድ ቢቀርባችሁ ባይ yam yam yafu laga hodidi asamu dawwala yam yam tinishu batiliku gamma baye dala yam yam bargetiru go ye bale balatihi tintate lule altret kreshi yam yam ye yam yam i alle ya gariyali tinisha balai ne rondu badiam naulai ya gariyali tinisha balai ne rondu badiam naulai ne rondu badiam naulai ne rondu badiam naulai ya gariyali tinisha balai ne rondu badiam naulai ya gariyali tinisha balai ne rondu badiam naulai ne rondu badiam naulai ne rondu ጉዶን ኩላችሁ ቴሌግራም የተጠልፎ አንዱ የውልሽ እንትናን እንትን ምናምን ብሎ ሲልክልኝ ሊንክ እሷን ስነካ ይሄው የቃል ነው የተባለ እንግዲህ የተላከም ሆነ አላቅም በእናታችሁ ቴሌግራም ላይ ምንም ቢላክ እኔ ለራሴም ራሱ አይቼው አላቅም እንኳን ለሰው ልልክ ሌላው ቀርቶ ደግሞ ማለት ነው ከዛ ላይ የተወሰደ ስልክ ቃል ነኝ የተባለ ገንዘብ ላኩልኝ የተባላችሁ ያላችሁ ሰዎችም አላችሁ 3 ሰዎች ቴክስት አድርጋችሁልኝ ቃል ያንቺ ነሽ ወይ ብላችሁኛል እኔ ማንንም አልጠይቁም ደሞዝ ያላለቀም አልቸገረኝም ማንንም አሁን የምጠይቅበት ሰዓት አይደለም የምጠይቀው እኔ እና ልካችሁ ቃል አንቺ ብለሽ ምናምን ብትሉኝ እኔ አይመለከተኝም አያገባኝም እኔ ይሄው ጋዜጣዊ መግለጫ ሰጥቻለሁ እዚህ ጋር መጥቼ እንዳታረጉ ምንም ቢላክላችሁ እንትና የቲክቶከሯ ምናምን ጌም እንኳን ጌመር አልሆንኩ እንጂ በቴሌግራም ስንት ጉዴ ልኬ ባለም አደባባይ ምጭ ነበር የሚመታኝ እንደው አንተን ግን ላግኝ እንዴት ነህ? አልሐምዱሊላህ። በዚህ ሰሞን ሶሻል ሚዲያ ላይ እየተዘዋወረ ያለውን ማለት ነው ሳውዲ አረቢያ ላይ ለራሱ ለግመሉም ማለት ነው ሙሉ ጥርሱን በወርቅ ያሰራው ሰውዬ ሰምተሃል? አልሰማሁም። አሁን ነው ሰምከ አንተ እና በጣም ነው የሚያሳዝነው። ምን ትላለህ ስለዚህ? ያሳዝን መረ እንትና ጋር ጠበቃ ይፈልጉ የሚጠብቀው እንዴት ሄዳል? ማለት ጠባቂ ከፈለኩ በሶሻል ሚዲያ የተዘዋወረ ነው አሉ ያው ስላ ነው ለሱ ዝም ብሎ አይሄድም ይጠብቅ ለሰውየው ነው ጠባቂ ወይስ ለግመሉ ለግመሉ ነው እንጂ እናመሰግናለን አመሰግናለሁ ግባ
ተው ስለ ዳቡ እየረገም ኧረ ተው ወለ በላችሁ። እንዴት ናችሁ? የወር አበባችሁ የተዛባባችሁ የተቸገራችሁ ሴቶች ከወንድ ልጅ ብብት ላይ ላቡን ወስዳችሁ ከንፈራችሁ ላይ ማድረግ የወር አበባ መዛባትን ይቀንሳል የሚሉ ጥናቶች አሉ። ይሄ ብቻ ሳይሆን ሙድን ማስተካከል እናም ደግሞ በአጠቃላይ ሴቷ የበለጠ ሪላክስድ እንድትሆን ያደርጋል የሚሉም ጥናት አለን ማለት ነው። እና ይሄንን ማንበብ የምትፈልጉ ሰዎች ኢንስታግራም ላይ ጠይቁኝና ለወር አበባ ብብት ምኑ ናችሁ ነው ካልጠፋ ነገር የምታጠኑት? ኢትዮጵያ ውስጥ አሁን ስንት የጉልበት ሰራተኛ ነው ያለው? የዚህን ሪዛልት ማግኘት ከፈለጋችሁ በጠራራ ፀሐይ ሀገር ውስጥ መግባት ነው። ወንበስ ስትሉ አፐርከት፣ ቀና ስትሉ ቴስታ፣ እስከ መጨረሻው ነው የሚያሸልቡልሽ። ተናግሬያለሁ እኔ ተናግሬያለሁ። በእጃችን ሰው እንዳይሞት እንዴ! በቃ ሴቶቻችን እንደው መንዝፍ ላወራቸው በመጣ ቁጥር የባሎቻቸውን ብብት ጠረፍ እያደረጉ ይቀቡታል። ስሪያ እንደያዘች ፍየል እያለች ልትል ነው። ሀገር ውስጥ ከገባሽ አይደለም መንዝፍ ላይ አርሽ ለመቆም እስከ መጨረሻው አይመጣም። ያንዳንዱ እኮ ብቤ አይንሽን አልፎ ሰለብረም የዱላው ብሉንጋታችን ሰርንሽን ሁላ ነው የሚነካው። ለማንኛውም እንደዚህ አይነት ጥናት የሚያገለግለው ከኢትዮጵያ ውጭ ላሉ ሀገራት ለአውሮፓውያን ለነሱ ነው የሚያገለግለው። ሰው ትደፍ ያለሽ አንቺማ ልዩ ተልኳለሽ። የሴቶችን ቁጥር ቀንሽ ተብለሽ ተለከሻል። ይደፉ ባፍጥማቸው። ባይሆን መፍትሄው ምን መሰላችሁ? ባካችሁ አካውንቴ ተመቷል። ፎሎ ላይክ ሼር እና ኮፒ ሊንክ ለምታደርጉ እንስቶች በመንዝፍ ፍላወር ጊዜ ብብቴን አሸራቸዋለሁ። እሷ እንዳለችው በእኔ አታፈጡ። ቴንክ ዩ። ትናንት ሁለተኛ አይንሽን ማየት አልፈልግም ስላለበት ዛሬ ምን ተገኘ? እኔ እኮ ምንም እየገባኝ አይደለም። ግጥም አድርገሽ ከሳምሽኝ በኋላ ቆሶቆሹ ከዛ ተከትዬ አንቺ ምናምን ያልኩ ስጠራሽ ባልሰማ ምናምን ታክሲ ውስጥ ገባሽ ወይ? ጠርታኸኝ ነበር እንዴ? ጭራሽ አልሰማውም። የዛሬዋ አናቴ ላይ የምትጫወቻት ካራክተር ደግሞ መስማት የተሳናት ናት። እሺ አልሰማሽም እንበል። ከዛ በኋላ ደጋግሜ ስደውልሽ ለምን ወሰድኩኝ ያነሳሹ? ደውለህ ነበር? ዝም በይ። ወደዛ ድራማውን ተይና ትክክለኛ ምክንያትሽን ንገሪኝ። ያው ጥጋብ ተንፈስ እንዲልልህ 10 ብትደውል 11ኛው ላይ አነሳለሁ ብዬ ነበር። አንተ 6ኛው ላይ ተስፋ ቆረጥክ። Are you serious right now, bro? ወይኔ በላቸው። ምን ይመሰልኩ ልጅ የሆነች ቅንጥብጣቢ የመሰለች መጫወቻ አሉ። Emotional, damn it. ማን ነው አንተ ቅንጥብጣቢ ያልከው? በልጅነቱ በስራት ተጫውቶ ያላደገ ልጅ ባህሪ ነው እየታየብሽ ያለው። እንዴ አርገሽ በሰው ተቃቃ ትጮሻለሽ እንዴ? ሲጀመር አንቺ ፍቅረኛ ሳይሆን ሕክምና ነው የሚያስፈልግሽ። ስታስጠላ። ወሬን ነው የምትሄደው? ከአንቺ ጋር ደቂቃ ከቆየው ፀጉሬ ላይ ሰንደል ሰክቼ ራቁቴን መንገድ ለመንገድ ስዞር ነው የምገኘው። ደህና ሁኚ። ወሬን ነው የምትሄደው? ምን አገባሽ? እንደውም ለርብቃ ደውላትና ባለፈው ያስተጓጉልሽብን እንዴት እንውጣለን? ለምን ከኔ ጋር አንውጣም? አቦ ዞና ናትሽ ላይ ውጣብሽ። የምሬን ነው። የምር ነው። ቁጭ በል። A few moments later. አንተ ግን የምር ነው ቅንጥብጣቢ ይመስላል። የደስ ያላ ቅንጥብጣቢ ነው መሲሁ። ሂዱጣልኝ። ሂዱጣ እየቀለድክ ካለ ሂዱጣ። ይኸው ነቃልኝ። ይኸው እርሱ ነው የሰላም አባራሪ የንደቶቼ ባለቤት። እሱ ነው የጩኸቶቼ እረኛ የእብደቶቼ እመቤት። አይን ውስጥ እንባለ ያለቅስብኛል፣ ጣት ውስጥ ፈራለ ይዋጭረኛል። የኔ ልብ ፈሪ ነው እሱ ደሞ አይለኛ፣ ሲጫወትብኝም እንቅልፍም አልተኛ። እንቅልፌን ሳልተኛ የነቃ እንደሆነ ምግብም ሳልበላ የነቃ እንደሆነ አጠባለሁ እኔ ሆናለሁ ጾመኛ። የነቃ እንደሆነ መልሶ ማይተኛ፣ ያየኝ እንደሆነ አይኑን ባያወጣል። እርሱ እያለቀሰ የልቤን ፒያኖ ሲያስለቅሰው ያድራል። ብቻ ዝም ብሎ ይጫወትብኛል። ዛሬው ደግሞ ይለያል። አረ ተረጋጋ። ቆይ አረ ገደልከኝ። ጋዜጠኛ ነኝ። ተረጋጋ። ቆይ እስቲ ጋዜጠኛ ነኝ እያልኩ አይደል እንዴ? የሰውዳ ብገልስ ብትሞትስ እኮ ተረጋጋ። ጋዜጠኛ ነኝ እያልኩ እኮ ነው። ምን አይነት ጋዜጠኛ ነኝ ይለኛል? እሺ ለምን ጉዳይ ነው የመጣው? ምን እኔ ማላጣራ ነው ጋዜጠኛ ነኝ እያልኩ አይደል? የዛሬ ተጋጣሚሽ ደግሞ አንገትሽን ቆልምሜ እንደ ዶሮ ጣም ዝዣ ነው የምገልህ እያለ ነው። ምን ትላለህ አንተ? ፈሪ ነው እሱ፣ ቀዳዳ ወረኛ ነው በጣም። እንዴት? እኔ ከሱ 10 እጥፍ ነው ቀድሜ የተዘጋጀሁት። በጣም ተዘጋጅቼበታለሁ በሚገርም ሁኔታ። ለፖሊስ እዚህ ቀጠና ስሪ ፖሊስ እጄ ሁኔታ ሞልቻለሁ፣ አመልክቻለሁ እና እኔ ላይ ምንም ማድረግ ስለማይችል ችግር የለውም ነው ደስ። ስለዚህ ሽንፈትን አምነህበት ነው የመጣህ ማለት ነው። ሽንፈትን ተጋጣሚው ነው የተሻለ ያረዳልሽ።
ባላው ሄሮ ተጋጣሚ እሱ ጋር እኮ ነው የሚያጫውቱኝ። ያስፈራል። ኦኬ እና እኔ ራሱ ለሱ መድቤለታለሁ። እሱ ያሸንፋል ብዬ ማለት እሱ ያሸንፋል ብለህ በእኔ ብዙ ሰው መድቧል። በጣም ብዙ ሰው መድቧል እኮ እኔ ለሱ ነው የመደብኩት። እንግዲህ በቃ ለፌዴሬሽኑ ምናምን እንዳትናገርሽ ያረዳል። አልናገርም። ነቀስ ብለህ እሱን ምናምን አውሮና እሱ የሚልን ሰምተህ ደግሞ ለኔ ትነግረኛለህ። እሺ ሂድ በቃ በቃ ወጥቻለሁ። እሺ ኳስ ላይ ነው ከጓደኞቼ ጋር ማለት ሂድ በቃ ትንሽ እንኳን እንደሌሎቹ ሚስቶች አይ ትንሽ ቆይ ለምን ትሄዳለህ ከኔ ጋር ታሳልፍ ምናምን ለምን አላልሽም? ሂዳ እንዴ ምን አገባኝ እኔ አይ እንደውም ጥሩ ነው እሄዳለሁ ችግር የለውም እሄዳለሁ። ታመሻለህ አይደል? በጣም ነው ላመሽ የምችለው እንደውም አይታወቅም እስከ 7 እስከ 8 ላነገውም እችላለሁ እንደ ሙዴ ነው ችግር የለውም። ግን ማለት ነው ከመንዳት በፊት ላይ ሰፈር ምናምን ደርስ ስትል ደውልልኝ እሺ ዝም ብለህ እንዳትገባ። ምንድነው ማለት አልገባኝም። ልገባ ስል ሰፈር ለምን ነው የምደውልልሽ? አሃ ገባኝ። ሌላ ሰውማ ታመጫለሽ ለዛ ነው በቀላሉ ልሂድ ስልሽ ሂድ ልመጣ ስትል ደውል ለምን ነው ልመጣ ስል ደውል ከኔ በፊት ቀርቦ እንዲወጣ ነው። እንደውም ነገርኩሽ አልሄድም ምን አባሽ ታመጫለሽ? ነይ እንተኛ ነይ እንደውም እንተኛ ነይ አይሎጋ መጣ ያገሳ አይሎጋ